ስልኩን አስተካክሎ አትሰሚኝም? ማይ ምን ብዬ ለማል ለታሪክ ትሙት ብለሽ ማይ አልልም። ተረጀማ አልምልም። ለምን በልጅ አልምልም እንዴ? በልጆች አልምልም እኔ። ምክንያቱም እኔንም ድረስ ማለት ነው ከኔም ጭምር ነው። ይሄን ለምኑ ነው ለታሪክ ትሙት እምለው? ከኔም ድረስ ነው ማለት ነው። ከዘጠኝ ወር ባላለፈ ጊዜ ልትመጪ ማይልኝ በል ከዘጠኝ ወር ባላለፈ ጊዜ ልትመጪ ማይልኝ? አዎ ባንቺ አልምልም ግን እመጣለሁ። እኔ በልጆች አልምልም። እሺ ማርያምን በይ። ማርያምን ቃል ገብተሻል። ግን ባመጪ እኔ ከዘጠኝ ወር ካለፈ ጊዜ ውስጥ እኔ ነኝ የማደርገው ማለት ነው። እመጣለሁ። ዘጠኝ ወር ድረስም ላልሄድ ይችላል። አሁን አታልቅሽ። ምንም አያምርሽም። ምንም አትይኝም። እኔም ብቻ ነው የምትፈልጊው ማለልሽም። ከእንግዲህ ልብስም አንቺ ራስሽ እናሰፋል። ከእንግዲህ የሚሰፋ ልብስ የሚገዛ ልብስ ገዝተሽ ባገኝሽ መድኃኒዓለም የመጨረሻችን ነው የሚሆነው። እኔ ልብስ አልፈልግም። በቃ ተይኝ። ቤቱን እኮ ልብስ ነው እንጂ እኮ ምንም ያንቺ ፍቅር እና ያንቺ እንትን እኮ የሞላው ነገር የለም። ፍቅርና እንትን የሞላው ነገር የለም። ልብስ፣ ጫማ፣ ዕቃ ብቻ ነው የሞላው ቤቱ። ታዲያ የሚያስፈልገው እሱ አይደል? ማማዬ የሚያስፈልገው እሱ አይደል? አንቺ እኮ በጣም ሮስ ነው እንጂ ማለት አንዷ እኮ የምታስተምራት ልጇን መብራንም ሽንኩርት፣ ቲማቲም ሸጣ ነው የምታስተምራት። ያኔም የጎደለ ነገር ስለዚህ እኔም ሽንኩርትና ምናምን እየሸኩ ላስተምርሽ ልምጣ። እዛ ሳይሆን ያልኩት ወይም ደግሞ ነይ በቃ ትንሽዬ ብር ወይም በቃ ያለንን ብር እንትን ተጠቅመን የሆነ ሻይ ቤት እንከፍታለን። የዛ ነገር እያሳደግን ሆቴል እንገባለን። በቃ እሺ ማለት እሺ እናት እሺ በቃ አታልቅሽ። እሺ ዝም በይ አሁን። ቲቸር አማርኛ ራሱ ሲነግረን እኔ በፊት እናቴ የምታሳድገኝ ገለባ እየሸጠች ነበር አለ። ገለባ እየሸጠች ለዛውም እናቱ ብቻ ገለባ እየሸጠች ነበር የምታሳድገው። ግን እሱ ያው አርፎ ተምሮ አስተማሪ ሆኖ እናቱን እየጦረ ነው። ግን አንቺ ግን እኛን መተሽ ገለባ እንኳን እየሸጥሽ ለማስተማር አታስቢም። እኛን ከሌሎቹ እኩል አድርገሽ በቃ እኛን ከሌሎቹ እኩል አድርገሽ ሁሉም ምንም እንዳያስባቸው ብለሽ ነው የምታስቢው አይደል? እኔ ደግሞ ከእንግዲህ ምንም ነገር አልፈልግም። በቃ ለኔ የምትይው እናቴ አማረውን ግዥበት። በቃ ተይኝ፣ እኔ ልብስ ይበቃኛል። እሺ ማሬ፣ እሺ እመጣለሁ። በቃ አታልቅሽ አሁን ዝም በይ። በቃ ከእንግዲህ ልብስ ብገዥ ከእንግዲህ ያለውን ልብስ እንዳለ አውጥቼ ይሸጠዋለሁ። ማርያምንማ። እሺ በቃ እሺ፣ አልገዛም፣ ምንም ልብስ አልገዛም። በቃ የመጨረሻ ነው አሁን የገዛሁልሽ ልብስ። ከዛ ጫማም አለሽ ምንም አለሽ፣ አልገዛም። በቃ እሺ ዝም በይ አሁን። እሺ እመጣለሁ። እሺ ማማም እያገዛች ይቅርታ በቃ እሺ እመጣለሁ። ይቅርታ አድርጉልኝ። ተነሽ ታጠቢ ፊትሽን ማለት ነው። እሺ እኔ ፍቅር ተነጋገርን። በቃ ጨረስን። እንግዲህ ልጆቻችንን ጥለን ለተሰደድን ወይንም በስደት ወልደን አገር ለላክን እህቶቼ እናቶቼ ሆናችሁ ይሄ ቪዲዮ እርግጠኛ ነኝ ሁላችንንም ሆድ ብሶናል። ልጆች በእኛ ምንም አይደለም የሚፈልጉት፣ ልጆች እኛን ነው የሚፈልጉት። እኔ ሁሌ ነው መለው እንደዚህ አይነት ቪዲዮ ሳይ በጣም ስሜታዊ ያደርገኛል። በጣም አለቅሳለሁ፣ ከነሱ ጋር አለቅሳለሁ። ግን ደግሞ እኛ አንዴ ስደት ከወጣን በኋላ እንደ ዘገምተኛ ነው የሚያረገን። ወላሂ ላዚም እንደ ዘገምተኛ ነው የሚያረገን ማለት ነውና በናፍቆት ይሄንን ያክል ቅጥል ስንል ምን ስደት ላይ እንደሚያስረን ብቻ እኔ ወላሂ ምን እንደሆነ ሊገባኝ አይችልም። እና በቃ ለግባ የሆነ ነገር ከላስ አሁንማ በዚህ አመት እገባለሁልና የሆነ ነገር ግብዳ የሆነ ነገር ይመጣብናል።
የሆነ ነገር ስናስተካክል የሆነ ነገር ይከፈታል፣ የሆነ ነገር ስናስተካክል የሆነ ነገር ይከፈታል። ይሄንን ደካማ ጎናችን ግን ልጆች ያውቃሉ ማለት ነው። ወላሂ በጣም ነው የሚያሳዝኑ። አሁን እችኛዋ ፊቷ በእንባ ተበትኗል፣ በእንባ ሞልተዋል ማለት ነው። ፊቷ ሁሉ እንባ ነው። ቤት ሰራን፣ ፎቅ ሰራን፣ ምን ሰራን ለልጆች ምናቸውም አይደለም። አያችሁ ስንሰራው ራሱ ደስተኛ አይሆኑም። በቃ ልባቸው እኛን መፈለግ ባለባቸው ሰዓት፣ እናትነትን መፈለግ ባለባቸው ሰዓት፣ የእናትነትን ሽታው መውሰድ ባለባቸው ሰዓት ሽታችንን አላገኙም ማለት ነው። እና ወደ ቤተሰቦች እንግዲህ ወተን ለቀራን ከኔም ጀምሮ እስቲ አላህ ይብቃችሁ። የሰው ሀገር አላህ ይብቃችሁ ይበለን። ወላሂ ይሄን ቪዲዮ በምሰራ ሰዓት እኔ አይመችኝም እና በአሁኑ ሰዓት በጣም ቪዲዮ መስራት አቁም ያለው ምክንያቱም ሰዓት የለኝም። አሁንም አዛን ልል ነው ማለት ነው እና ያኔ 10 ሰዓት ከ20 ደቂቃ ነው አዛን ልል ነው። 10 ሰዓት ከ20 ደቂቃ ነው ይሄንን ቪዲዮ ሪከርድ ማድረግላችሁ። ብቻ ግን ያው በጣም እኔ ውስጤ ይነካል ወላሂ በጣም የልጆች ነገር እና እናት ለሆናችሁ ያላገባችሁ ደግሞ ያላገባችሁ አንድ ነገር ልበላችሁ፣ ያላገባችሁ ማለት ነውና እባካችሁ ቢያንስ ኑሮን አመቻቻችሁ አግቡ። በቃ እንደዚህ ወልዳችሁ በተናችሁ እንደዚህ ያኔ እጄ መጣል ወልጄ እንደዚህ እኔ ይሄ ነገር በፍጹም ወላሂ ላዚም በጣም የስነ ልቦና ችግር በልጆቹም በእናቷም ላይ እናትም ልጅም በስነ ልቦና ችግር ይጎዳል። ተለያይቶ መኖርን ለእናትና ልጅ ወላሂ ትልቅ በሽታ ነው። ትልቅ በቃ ሰው የማያቅልን ትልቅ በሽታ ማለት ከልጆቻችን ተለይተን የምንኖር እናቶች ማለት ነን እና ማንም አይረዳንም። አሁን እንደዚህ ብለን ልጆቻችን ብር መርጣ አይደለም ይሉናል። አይኖ ብር ነው የመረጥ ነው፣ ግን ደግሞ ያ ብር ለልጆቻችን አስፈላጊ የሆነ ነገር ያመጣልናል። አስፈላጊ ነው ለህይወታቸው። አገር ላይ ሆነን እንትን ማለት አንችልም። አገር ላይ ሆነን ይሄንን መስራት ሆነ ሰርተን ብር የማግኘት እድል ላይኖረን ይችላል። ታውቃላችሁ ብዙ ስቃይ ያለብን ስደትን ያኔ በጣም የተቸገረ